ብርሽ የዋህ ነው ይገባዋል። ገባችሁ? በቃ በየዋህነቱ ብዙ ነገርን የሚያሳልፍ ሰው ነው። በጣም ብዙ ሰዎችን ያምናል። ማመን የሌለበትን ሰው ያምናል። እና ከዚህ እንደዚህ አይነት ለሆነ ሰው ደግሞ አይደለም መዝናናት አይደለም ሌላ ነገር ብዙ ነገር የሚገባው አይነት ወንድ ነው። በቃ እንዴት ነው ቅብርር ያለ ወንድ ታውቃላችሁ? ብዙ ነገር የሚገባው አይነት ወንድ ነውና ከዚህ በኋላ እኔ ለሱ እንዴት ነው ከዚህ በፊት እንደነበርኩት አይደለም። በቃ በደንብ ነው ሪላክስ እንዲያደርግ ማድረገው፣ እንዲዝናና፣ ነገሮችን እንዲረሳ፣ አሁን ካለበት ሙድ እንዲወጣ በቃ የኔ ፍቅር ስለሚገባው ምናምን እና ያስደስተዋል ብዬ አስባለሁኝ። ፈቃደኛ ከሆነ አብረን እንሄዳለን ወደ ውጭ ሀገር፣ የፈለገበት ሀገር መርጦ ይሄዳል እና በሱ ምርጫ ነው የሚዝናናው። ከልጁ ጋርም አብረን እንሄዳለን ብለን ተስፋ አደርጋለሁኝ። ቁጭ ብለን እንጠብቀው። እዚህ ጋር መዝናኛ ቦታ አለ፣ መናፈሻ አየር ነው እየወሰድን እንጠብቀዋለን ማለት ነው። እና ለውዱና ለቆንጆ ለፍቅር ለሆነው ሰው ለአብርሽዬ ለውዱ ባለቤቴ ከዚህ በላይ ይገባዋል። ስለዚህ ያንስበታል። እንደውም ይሄ ካሁን በኋላ በጣም ብዙ ነገር ነው ማድረግ ያለብን። አንዳንድ ሰዎች እዚህ የሆነ ዝም ብሎ ቦታ እየሄደማ አይዝናናም፣ አይመጥነውም ሲጀመር ይሄ እና እንደነገርኳችሁ የማይመጥነው ቦታ ከዚህ በኋላ አይገኝም። ከዚህ በፊትም እኛ እንደነገርኳችሁ ተሸውደን ነው እንደዛ አይነት ቦታ ይሄድ ነውና የተዝናና ነውና ማለት ጀምረናል። ዱባይ ሄደን ቆንጆ ነገሮችን አድርገን ሪላክስ ብትን ብለን መተናል። ስለዚህ ያስጀመርነው ወደ ውጭ ሀገር ሄዶ መዝናናቱን ያስጀመርነው እኛ ነን። ስለዚህ የምናስቀጥለውም እኛ ነን። ውጭ ሀገር ሄደን ብትን እንላለን ማለት ነው። ውይ መጣልኝ የኔ ፍቅር የኔ ቀብራራ ዳር አንገትክ እዚህም ጋር እንዴት ነህ? አለኝ አምሮብሃል። አንቺም አምሮብሻል። እውነት ቴንክ ዩ። ሾል ታፋይ ነው አራዳ ወደዚህ ጠጋ እንድንል ነው ከፈለኩኝ። ያው ሾል አሳይት እያልኩኝ ምን ተገኘ ደግሞ ዛሬ? ምንም አልተገኘም። ያው አንተ ተገኘ፣ የክብር እንግዳ ወርቅ የሆነ እንዳንተ አይነቱ ወርቅ የሆነ አይ የሆነ ሰው ተገኘና በቃ ምን ዳንሽ ምን ነው? አይ ምን ነገር አመሰግናለሁ። በጣም ነው ቆንጆው። እኔ ልታገኝ ስለሆነ እንደዚህ ፋዝ እንጥ ብለ የመጣኸው እንትን ላገኝ ሳይሆን መልበስ ስላለብኝ ነው። እና ፋሚሊዎች ሰላም በላችሁ እስቲ። ሰላም ፋሚሊዎች እንዴት ናችሁ? ደህና ናችሁ? አማን ነው ወይ? እኔ ደህና ነኝ እግዚአብሔር ይመስገን። ጥሩ። እና ምን መሰለክ የኔ ፍቅር የኔ ውድባል የኔ አባት ዛሬ ለመሰለክ የጠራውክ ትናንትና አውርተናል። የሆነ ነገር ላስብበት ምናምን ብለኝ ነበርና በቃ የኔ እናንተ ነገር ካሁን በኋላ ሰላም መሆን ያለበት አይደለ? ከልብሽ ከሆነ ከልቤ ነው ነህ። ስለዚህ እኔ እናንተ ታርቀናል ማለት ነው አይደል? የኔ ፍቅር የኔ የዋ እዚህ እኮ ነው የምወድህ። አቃላ እንደምወድህ አንተ አትወደኝም? ምን ወጥሻለሁ? አታፈቅረኝም? አዎ አታፈቅረኝም? አፈቅርሻለሁ። አታፈቅረኝም? አፈቅርሻለሁ። አታፈቅረኝም? አፈቅርሻለሁ። ምንድን ነው ታዲያ የሚያሽኮረምም? ማሽኮረመም ጀመርክ እንዴ? ኢንሻአላህ። በፊት እኮ እኔ ነበር የምታሽኮረመመኝ። አሁን እኔ ላሽኮረመም? ለምን እንደጠራሽ? እሺ ይኸውልህ ምን አስቤ መሰለክ አንተ ማለት ነው ካሁን በኋላ ጥሩ ነገር ማሳለፍ አለብህ ከኔ ጋር። የበፊቱን ነገር በቃ መርሳት አለብን። ሲቀጥል ደግሞ ይሄ ሀገር አይደለም ላንተ ማለት እዚህ ሀገር ውስጥ አይደለም አንተ መዝናናት ያለብህ። ተዝናንተናል፣ እዚህ ብዙ ኢንጆይ አድርገናል ምናምን፣ መሄድ ያለብን ቦታ ሄደናል፣ ማየት ያለብንን ቦታ አይተናል። እዚህ መድገም አይጠበቅብንም። አንተ የሚገባ ከዚህ ሀገር ደግሞ ወጣ ብለህ ሌላ አየር፣ ንጹህ ደስ የሚል አየር ቀይረክ ምናምን ወጣ ብለን እንዝናናለን። ፈቃደኛ ከሆንክ ወደ ውጭ ሀገር ወደ ፈለከው ባንተ ምርጫ። ከኢትዮጵያ ውጭ ነው
ያው ዱባይ ጀምረናል። ያስጀመርነው እኛ ነን፣ የምናስቀጥለው እኛ ነን አይደለ? ማን ነው ስፖንሰር ያደረገሽ? ማን ስፖንሰር ነው መፈለግ አለብኝ እንዴ? አንተና እኔ ለመዝናናት እኔ ላንተ አንሺ እንደዚህ ለመሰለ ወርቅና እንቁ ውድ ባል አንሺ እኔ ኩል አላወከኝም ማለት የሆነ ነገር ማድረግ እኮ በደንብ የሆነ ነገር አድርጌ እኮ እንዲ ድንግጥ ማድረግ እኮ እችላለሁ። ዝም ልበል ብዬ ነው እንጂ ብዙ ሰው ማስደንገጥ እችላለሁ። ሲቀጥል እኔ እንዳንዳንድ ሰዎች እንዲ እዩኝ ማለት መጎረር አይመቸኝም እንጂ ታውቂኛለህ አይደል? ሶ እኔ ብዙ ፉከራና እንትን አይመቸኝም። እዩኝ ማለት እንደዚህ ላርግ እንደዚህ ልጣ ይሄ ያለኝ ማለት አይመቸኝም። ለዛ ነው እንጂ ባረግማ ማንም ያቀናል እኮ። ስለዚህ አሁን እሱን ተውና ፈቃደኛ ኮንክ አብረን እንጽናና። መቼ ነው የፈለክበት ቀን? እውነት ደስ ባለ ቀን አንተ ብቻ በዚህ ቀን እንሂድ፣ እዚህ ሀገር እንሂድ በለኝ። ከዛ ይሄንን ነገር እንቁረጥ ምናምን በለኝ። አሰብሽበት ነው ግን እንዴ? ቆይ አሁን እኔ እናንተ እንድንዝናና ለማድረግ ማሰብ ያስፈልጋል። ለዛውም ላንተ ኢትዮጵያ ስትወጪ ብዙ ወጪ ይኖረዋል። ታዲያ ብዙ ነገሮች ይኖራል። እነዛ ነገሮች ማሰብ ይጠበቅብሻል። ገባሽ? ዱባይ ሄደን ራሱ በትንሽ ያወጣነው ላይ አይተሻል። ስለዚህ አንተ ዱባይ ደግሞ ውጪ ደግሞ የሆነ ሀገር ስትሄጂ መቼም ውድ ነው ነገሮች። ስለዚህ በደንብ ታስቢበት ጥሩ ነው። መሄዱም ችግር የለውም። ወይኔ ጭራሽ እንዳስብበት እየነገርከኝ እኮ እኔ እናንተ እንድንዝናና አንተ ነገሮችን ትጉት አድርገህ ስታርገኝ እንጆይ እንድታረግ ለማድረግ እኔ ላስብ ጊዜ ሰጥቼ ኧረ ተው የኔ ውድ ባል ኧረ ተው። ሲቀጥል ደግሞ ማለት ነው ከዛሬ ጀምሮ ያቺ እንከፍ አጠገብ እንድደርስ አልፈልግም። እሺ ተስማምተን ነው ይሄን ነገር ያደረግነው አይደለ? አጠገብ እንድደርስ አልፈልግም። ሲቀጥል ሲምህን የሚቀየርኩትኝ እንድደርስ ስለማልፈልግ ነው። እሷ ብቻ ሳትሆን ሌሎቻቸው ማንንም አጠገብ እንዲደርስ አልፈልግም። እሺ በቃ የማይመጥን ሰው ጋር አትዋል። እሺ በቃ ያንተን ክብር ማስጠበቅ አለብን። ዝም ብሎ ከማይሆን ሰው ጋር እያልክ ራስን አታስንቅ፣ ራስን አታስድብ። ከማይመጥን ሰው ጋር አትገናኝ፣ አትውጣ፣ አትግባ። እኔና አንተ በቂ ነን ለህይወታችን፣ ለሁሉም ነገር እኔና አንተ እንበቃለን። እሺ ማይሆን ሰው እኛ ህይወት መግባት የለበትም። እና ደግሞ ይሄ በማይሆን በቀራቅንቦ ነገር ደግሞ እንድትደልልህም አትፍቀድላት። ምን ሆነ ነው አንዴ በማይረባ የሆነ እንትን ነገር አንዴ ሰዓት አንዴ የሆነ ነገር ከዛ የሆነበት ምንድነው? ደህና ነገር እንኳን አይ ነው እሱን ማንሳት ፈልጌ አይደለም፣ ግን ጀስት አለ አይደለ የማይመጥን ቦታ ስትገኝ ደስ አይለኝም እኔ እና ሐሳቤው ወደ ሆነ ቦታ ሄደ። እኔ አንተን ለማዝናናት እና አንተ ሪላክስ እንድታረግ ብዬ ብጠራክ ከዛ ደግሞ ወደ ሌላ ሐሳብ ውስጥ ገባሁኝ። የማይመጥን ቦታ እየተገኘ እያናደድከኝ እኮ ነው። በቃ ካሁን በኋላ ስለዚህ አንተ በደንብ ኢንጆይ የምታረግበት ግን የት ሀገር ብትሄድ ደስ ይላል? እኔ በባህሪዬ እንትን ደስ ይለኛል። ይሄ በጣም ግሪን የሆነ ኤሪያ ምናምን ያለበት ቦታ ደስ ይለኛል። የት ብትሄድ ደስ ይላል አንተ? የት? አውሮፓ ሀገር ነው ወይስ ሁለቱም ጋር? ማለት አፍሪካ ሀገር ውስጥ ምን አለ መሰለክ፣ ምንድን ነበረ ዛንዚባር ደስ የሚል ሀገር ነው። ከአውሮፓ ደግሞ ስዊዘርላንድ በጣም ደስ የሚል ሀገር ነው። ስዊዘርላንድ ከባድ ነው። ስዊዘርላንድ ከባድ ነው አባቴ፣ እሱ ከባድ ነው። ግን እሺ ሌላ ሀገር በቃ ከሱ ውጭ እሱን ደግሞ የሆነ ታይም ላይ እኮ በቃ አሰቤ እነግርሻለሁ ምን ሄድበት ነገር እውነት ታደዬ ደስ ይለኛል። በቃ ላስብበትና የሆነ ሀገር እንመርጣለን። መቼ ነው የምንሄደው? ደስ ባለ ቀን እንሄዳለን። ከዛ ትኬት እንቆርጣለን። ከዛ በኋላ በስመ አብ ወይኔ የሆነ የተቃጠለ ነገር ግን ይሸተኛል። እንዴት? እኔ ጭስ እምቢል ምናምን ነገር ብዙ ጊዜ እኛን ሰላምና የኛን ፍቅር የማይወዱ ሰዎች አሉ። በተለይ የሆነች ሴት ሰው የሰው ትዳር ሲመለስ ደስ ይለዋል እንጂ እንዴት ይናደዳል? እንዴት እንጨረጨራል? በቴክስት ተወኝ እሰደባለሁ ምንም በቃ አንዳንዴ ንቆ መተው ጥሩ ነው። እየተቾ ነው እንጂ የሆነች ልጅ በቃ እንዲህ ከጉሮሮዋ ላይ ንጥቅ አድርጌ ልትጦ ስትነጥቄባታለሁ መሰለኝ። ተቃጥላ በቃ ታጥረገረገኛለች። ይሁን ብዬ አልፌው ነው በቃ ትቼዋለሁ። ማን ሄርሜላ ናት? እንዴት አወቅ ማለት
እና ታዲያ ከእሷ ጋር ነው እንትን ያልሽው ከዚህ በፊት እኮ እንደዚህ ዋጥ ከጉሮሮ ተቀር ያወጣሁት ያቃጥላል እንዴ እንደዚህ ይቅርታ እውነት ፈልጌ አይደለም እኔ ሳቄ ራሱ ብዙ የሚያናድደው ሰው አለ እኮ ወይኔ ጉዴ እኔ ግን ማለት ለምንድን ነው ሰው እንደዚህ የሚናደደው በእኔ ለምንድን ነው የምታናድድሽ ሰው ስለሆነሽ ይሆናል የምሬ ነው በጣም ብዙ ቅጥል ይላል እኔ በቃ ስስቅ ሲያይ ምናምን ብግን ነው የሚለው ለምንድን ነው የምሬን እኮ ነው አራትና ደዱኒ በዚህ ልክ እኔ ደሞ ጨጓራችሁን ብትታመሙ በእሷ ምክንያት ታመምኩ ነው ልትሉ ኧረ እኔ ሰማለሁ እንዴ የምሬን እኮ ነው ከዛ በኋላ እሷ በእሷ ምክንያት ነው የታመምኩት ምናምን እኔ አልችልም ወጪ ምናምን አሁን ወጪ ላይ ነኝ በነገራችሁ ላይ ስለዚህ እናንተን ደሞ ተቃጥላችሁ ማሳክምበት አቅምም የለኝም ቢኖረኝም አላሳክምም ማን ተቃጠሉ አላችሁ ተፈለጋችሁ ተቃጠሉ የለውበት ምን ያላልኩም Make her happy.